ጀርባ የምትመለከቱት በግፍ የተገደለው ወጣት ተገኝ ባልቻው ደግሞ ኦሮሮ ይባላል። በሽሮ ሜዳ አካባቢ የሚኖር ወጣት ነው። በትናንትናው ዕለት እንግዲህ በማህበራዊ ሚዲያ ላይ በጣም ሲሰራጩ ከነበሩ ምስሎች መካከል አንደኛው የሱ ቀብር ስነ ስርዓት ላይ የተካሄደ የነበረው ሰላማዊ ሰልፍ ነበረ። አካባቢ ነዋሪዎች ፍትህ እየጠየቁ የነበረበት ወቅት ነበር እንደምትመለከቱት ማለት ነው። ኦሮሮ እንግዲህ በነጠላ በመሸጥ ወር ደግሞ ነጠላ በመስራት የሚተዳደር ወጣት ነበረ። ከአንድ የፖሊስ አባል ጋር በተፈጠረ አለመግባባት እንግዲህ ለእስር ቤት ውስጥ ለ5 ቀናት ያክል ይቆያል። ቤት ውስጥ ባለበት ሰዓት ነበር እንግዲህ አባቱ መሞት ወር ደግሞ የአባቱ ህይወት ማለፉም እንደዚሁ የተነገረው። እንግዲህ ግድያው የደረሰው ደግሞ ግድያው የተፈጸመበት ከእስር ቤት ከወጣ በኋላ ነው። ከእስር ቤት ከወጣ በኋላ ኖርማል ቀኑን ለማሳለፍ ከቤቱ ወጥቶ ሞተር ተራ ወደሚባል ቦታ ይሄዳል። ጥያቄ ትፈለጋለህ በማለት አንድ ፓትሮል ይመጣና ኦሮሮን ካለበት ቦታ ይዞት ወደ ጣቢያ ይዞት ይሄዳል ማለት ነው። የዚህን ሰዓት ነው እንግዲህ ግድያውን ፈጽሟል ተብሎ የተጠረጠረው ረዳት ሳጅን ማቴዎስ ተመቸው ጥይት በማውጣት ወር ደግሞ ላይ መሳሪያ ማውጣት ጥይት መጥቶ የገደለው ማለት ነው። አሁን ሳለ እንዳለው መረጃ ከሆነ የአዲስ አበባ ፖሊስ ይህንን ሳጅን በቁጥጥር ስር በመዋል ምርመራ መክፈቱንና ይህ ድርጊት ሙሉ ፖሊሱን እንደማይወክል ኢሰብአዊ ድርጊት እንደሆነ አውግዟል። እጅግ ያሳዝናል፣ እጅግ ልብ ይሰብራል። ለወዳጅ ዘመዶቹና ለጓደኞቹ እንደዚሁም ደግሞ ለአካባቢ ነዋሪዎች ከልብ መጽናናት እንመኛለን።